እሺ አሉ ከላይ ቤተሰቦቻችን እንደምን አረፈዳችሁ እንኳን ለሰንበት አደረሳችሁ። እንግዲህ ያው እንደተለመደው የሳምንት እሁድን ሰንበትን ሁሌም እንደምናደርገው እንግዲህ ዛሬም ወንድሞቻችንን አባቶቻችንን ጸጉራቸውን እንላጫለን። ገላቸውን አጥበን ደግሞ ከእናንተው ያገኘነውን አልባሳት ለቤተሰቦቻችን ለወንድሞቻችን እናለብሳለን። ይህንን የምናደርገው በእናንተ ምክንያት ነው። በዚህ የተመለከታችሁ በተለያየ ጊዜ አልባሳት የምታመጡልን ቤተሰቦቻችን ያው እንግዲህ እናንተ በምታመጡት ማሽን፣ እናንተ በምታመጡት ሳሙና፣ እናንተ በምትሰጡት ልብስ ወንድሞቻችን እናጥባለን፣ እናለብሳችኋለን፣ ጸጉራቸውን እንቆርጣለን። ይህን የምታረጉልን በመላው ዓለም ያላችሁ ቤተሰቦቻችን እግዚአብሔር አምላክ እድሜና ጤና ይስጣችሁ። መልካም ሰንበት። እንደ አባባ አይነት እድሜ ይስጠን። አሜን። የእርሶን እድሜ ይስጠን። አሜን። አባታችን የእርሶን እድሜ ይስጠን። የእርሶን እድሜ ይስጠን። አሜን። እየተናገርኩ የእነሱን እድሜ ይስጠን። አሜን። 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 ጤናችሁን ይስጣችሁ ሁላችሁን። ጎበስ 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 ጎበስ። ይሄ ነው እንግዲህ ይሄ ነው ቅማል የሚበላው ቦታችን። ቅማል የሚበላው ቦታችን እዚህ ጋር ነው። ይሄን ቦታ በእጄ ይገኝ ጋይ ጎበስ 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 ጋይ ጎበስ 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 አበቃኔ የምታጠቁ ጎላለ በለው ጎላለ ዘኪ በኋላ ሳሙና አለበት። በዚህ በኋላ እሱ ላይ እዚህኛው ማሽን ሰላም ጤና ይስጥልኝ። እንግዲህ የጎዳና ሸዋር ቤተሰቦች ስፖርቱ ብቻ ሳይሆን ለሰው ልጅ ጤንነት ገላ ማጠብ፣ መላጨት እንዲሁም የአእምሮ በሽተኞች ወንድሞቻችንን በየሰፈሩ ያላችሁ ወጣቶች እያነሳችሁ ቤተሰብ እናታችን፣ አባታችን፣ ወንድማችን እንጠበላለሁ። መልካም ቀን።